በጌታ በኢየሱስ ስም እንደ ጠዋት ደመና ደመቁ። ከዝናብ በኋላ እንደሚበቅል ልምላሜም ለምልሙ። የሚያያችሁ ሁሉ ይውደዳችሁ፣ የሚሰማችሁ ሁሉ ይቀበላችሁ። እናንተ ከተናገራችሁ በኋላ ማንም አይናገር። ከንግግራችሁ ከአፋችሁ ቃል በኋላ 4 ነጥብ ይሁን። የአፋችሁ ቃል የክርክር መዝጊያ ይሁን። እግዚአብሔር ቀኙን ይስጣችሁ። የሚሰማችሁ ሁሉ ይቀበላችሁ፣ የሚያያችሁ ሁሉ ይውደዳችሁ። በጌታ በኢየሱስ ክርስቶስ ስም በማስተዋልና በጥበብ መናገር የምትችሉበትን አቅም እግዚአብሔር ይጨምርላችሁ። እናንተ ተጽዕኖ የምታደርጉበት ነው። አቤቱ መባረክን ባርከኝ ሀገሬንም አስፋ እንዳለ ሀገር እኔ ዶሚኔት የማረግበት ገቨርን የማረግበት ቴሪተሪ ግዛት እንደሆነ ልክ እንደዛ በኢየሱስ ክርስቶስም መሰማታችሁ ይጨምር፣ ተጽዕኖአችሁ ይጨምር፣ መደመጣችሁ ይጨምር። በጌታ በኢየሱስ ክርስቶስም በየጊዜው እየጣፈጠ ለብዙዎች መዳንና ማምለጥ መፈታትና መፈወስ ምክንያት የሆነ የእግዚአብሔር ጸጋ ከውስጣችሁ እንዲወጣ ጸልያለሁ። እግዚአብሔር ለአገልግሎታችሁ ለራእያችሁ የሚያስፈልጋችሁን ሪሶርስ ሁሉ ይልቀቅላችሁ። ጎዳናችሁ የቀና ይሁን። እንቅፋት አይምታችሁ፣ ወጥመድም አያገኛችሁ። እኔን የመታኝ ድንጋይ አይምታችሁ። እግዚአብሔር ቸርነት ያድርግላችሁ፣ ቀኙን ይስጣችሁ። እግዚአብሔር ዕድሜያችሁ ሲጨምር ኃይላችሁ ይጨምር። መንገዳችሁ በቅቤ ይታጠብ። እንደ ድንጋይ የሆነ ነገር ዘይት ያፍስስላችሁ። ተከናወኑ። ያሰባችሁት ነገር አካል ያዝ።